በደንብ እችላለሁ። እስቲ ንገረኝ። እጅ አለው? እግዚአብሔር መንፈስ ነው። እጅን የፈጠረ እንጂ በእጅ የሚገለጥ አይደለም። እጅ የለውም? እጅን የፈጠረ ነው። ለሱ አምሳያ የለውም። አይደለም ፈጣሪ አይደለም። ስለሱ ድርጊቱ አይደለም እኮ እየጠየቅኩህ ያለው ስለሱ ማንነቱን ነው እንጂ ስለሱ ድርጊቱን አይደለም። እጅ ያለው እኔ ደግሞ እየመለስኩልህ ያለሁት እኮ የነገርኩህ ነው። አዳም እሱ በማንም በምንም አይመሰልም። አንድ በል ያዘንን በማንም በምንም አይመሰልም። የአካል ክፍል ስብስብ ደግሞ አይደለም። የአካል ክፍል ስብስብ ካደረግከው አመሳሰልክ፣ እጅ እግር ምናምን የሚባሉ ፓርቶች ከሰጠው ፍጡር አደረግከው ማለት ነው። ምክንያቱም እጁ እግሩን ያልሆነ እግሩ ባቱን ያልሆነ አለው ማለት ለፈጣሪ አንድ ብለህም ስቆጥረው እንደኔ ደምረኸው ነው። ስለዚህ አምሳያ አለው ማለት ነው። እኛ ደግሞ ፈጣሪ ማንንም አይመስልም ብለን ነው ምናምነው። አንደኛ። ሁለተኛ ፈጣሪ ምንድነው ብለን ነው ምናምነው? እኛ መንፈስ ነው ብለን ነው ምናምነው። የእጅ እግር መዋቅር አይደለም። እነዚህ አካል ክፍሎች መዋቅር አይደለም። ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እግዚአብሔር መንፈስ ነው የሚሰግዱለት በእውነትና መንፈስ ነው ይላል። እግዚአብሔር መንፈስ ነው እንጂ የኮፕራል የሆነ እጅ እግር የሚባሉ በእነኚህ የሚገለጥ አይደለም። እጅ ለመስሪያ ነው የሚያገለግለው፣ እግር ለመሄጃ ነው የሚያገለግለው። እኛ ደግሞ ምን እናምናለን መሰለ? መዝሙር 139 ከቁጥር 6 እስከ 9 ይመስለኛል፣ ወይም ደግሞ እስከ 8 እግዚአብሔር ከስፔስም ፕሌስም ውጭ በሁሉ የሞላ ነው ያለው። ስለዚህ ይሄድ ዘንድ እግር አያስፈልገውም፣ ምክንያቱም የሌለበት ስለሌለ። እግር ለምንድነው የሚያስፈልገው? መሄጃ ነው። ለፈጣሪ ግን ይሄድ ዘንድ እግር አያስፈልገውም። እዛ በምትለውም አለ፣ እዚህ በምትለውም አለ፣ እላይ በምትለውም አለ፣ እታች በምትለውም አለ። እርሱ መንፈስ ነው። ይሄድበት ዘንድ ይንቀሳቀስበት ዘንድ እግር አያስፈልገው። ለእኛ እግር ያስፈለገን አንዱ ቦታ ስንኖር አንድ ቦታ ስለማንኖር ነው። እርሱ ግን ከስፔስ እና ፕሌስ ውጭም ስለሆነ መንቀሳቀሻ መሄጃ የሚባል እግር አይኖረውም ወይንም ደግሞ አያስፈልገውም። ስለዚህ እግር አለ የለውም ብለህ አርጊው አታደርግም። እጅ መስሪያ የሆነ ነገር ማንሻ ወይንም ደግሞ መሸከሚያ ወይንም ደግሞ መስሪያ ነው የሚያገለግለው። ፈጣሪ ደግሞ ይሰራበት ዘንድ መስሪያ ክፍለ አካላት አያስፈልገው። ሁን ሲል ይሆናል። ቃሉ ሁሉ ነገር በቃል ተፈጠረ። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 3 ላይ ቁጥር 1 ጀምሮ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር፣ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም። ስለዚህ ሁሉ በምንድን ነው የሆነው? በቃል ነው የሆነው ማለት ነው። እንዲሁም መዝሙረ ዳዊት ምዕራፍ 33 ከቁጥር 6 ላይ ሰማዮች በእግዚአብሔር ቃል ጸኑ ይላል። ስለዚህ በቃል ነው ሁሉ የተሰራው። ሁን ሲል በቃል ሁሉ ነገር መሆን የሚችል እንጂ ነሰሰርሊ ያነሳበት ዘንድ አጎንብሶ የሚይዝበት አያስፈልገውም። በሁሉ የሞላ ነው ስላልኩ ማለት ነው። ፓርቲዎችን ካጸደቅ አንድ ከኛ ጋር ታመሳስለዋለህ፣ ሁለት ደግሞ አንድ ቦታ የሌለበት አንድ ቦታ ያለበት ታደርገዋለህ ማለት ነው። ፈጣሪ ደግሞ እንደዛ አይደለም። እሺ አሁን የምጠይቀኝ ነገር ይቅርታ አድርግልኝና ጥያቄና በዛብኝ እንዳትለኝ። አዳምን ሲፈጥር በቃሉ ብቻ ነው ወይ በአካሉ ነው የሰራ? ማለቴ በቃል ሁን ብሎ ነው ያደረገ ነው ወይ ሰርቶት ነው? እስቲ ሰራ ተብሎ በእናንተ እኮ ነው በእናንተ ሰርቶ ነው ወይ ሁን ስላለ ነው የሆነ? ያ ዘፍጥረት ምዕራፍ 1 ላይ ሙሉ እንትኑ አለ። እግዚአብሔር ሰማይና ምድርን ከፈጠረ በኋላ አደምን ቁጥር 27 ላይ እንዴት እንደፈጠረው ሰራ ተብሎ ቢነገር በግብር አካላት ሊነገር ይችላል። በግብር አካላት ማለት መጽሐፍ ቅዱስ እንደናንተ ጀስት ሊትራል የሆነ ፍጡር ያልሆነ ቃል ነው ብለን አናምንም እኛ። ስለዚህ በሰውኛ ለሰው ነው የተጻፈው። አዳምን አበጀው፣ ሰራው፣ ፈጠረው ተብሎ ሊነገር ይችላል። ቅድም የጠቀስኩልህን አልሰማህም ማለት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሁሉ በቃል ሆነ ይላል። ሁሉ በማን ሆነ? በቃል። በእግዚአብሔር ቃል። ሁሉ የተፈጠረው የተሰራው በቃል ነው። ስለዚህ ሁሉ በቃል ከተፈጠረ እግዚአብሔር ሰሩን እኮ እንላለን፣ እግዚአብሔር ሰራን እንላለን። ያ ማለት ግን በግብር አካል ሊነገር ይችላል፣ እንዲሁም ደግሞ በሰውኛ ቋንቋ ሊነገር ይችላል። የፈጣሪን ሙሉ እንትን የሚገልጽ ቋንቋ ስለሌለ፣ ለምሳሌ ፈጣሪን
እርሱ እያልን ነው የምንጠራው። ያ ማለት ግን ወንድ ሆኖ እንደኛ ጾታ ኖሮት ማለት አይደለም። አንተ ምናምን ስንል ማለት ነው የቋንቋ ውስንነት ያመጣው ነው። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም ማለት አዳም በለው ሔዋን በላት ሰማይ በለው ምድር በለው ወፍ በለው ማንኛውም ነገር የሆነው በማን ነው ይላል? በቃል ከቁጥር 1 ጀምሮ በመጀመሪያ ቃል ነበር ስለሚል ሁሉ በማን ሆነ? በእርሱ ከሆነውም አንዳች እንኳ ያለ እርሱ የሆነ የለም። ስለዚህ ሁሉ ነገር የሆነው በማን ነው? በቃል ነው የሆነው። ከዛ በኋላ የሚመጡ ተሰራ እንደዚህ ያደረገን ብንል ምንም ችግር የለው። ስለዚህ የሆነ ሁሉ በምንድን ነው? በቃል ነው የተፈጠረው። እሺ አመሰግናለሁ። በል እኔ አሁን እንደ ወንድምነት የሚመክረኝ ነገር አንድች የሚመክረኝ ነገር ምክር አለኝ። ይቅርታ ማድርግልኝና ችዬም ወይ አውቄ ካንተ በልጬም አልመክርም። እንዲህ ሰው የማያውቀውን ነገር ስታስተምር ደስ ትለዋለህ። ሃይማኖትን እኔም ተወለድኩበት አንተም ተወለድክበት እንጂ እኛ አልፈጠርንም። ተፈጥሮ ነው አይደል? ተፈጥሮ ነው አይደል? በቃ መጀመሪያም ሳንወለድ ራሱ ተፈጥሮ ነው አይደል ያለው። ግን እኔ አደራን የሚል ስለ ሙሐመድ ማንነትንና እሱን ማቋሸሽ በሱ ላይ የሌለ ነገር ወይ ደግሞ እንዲህ ብለህ ዝቅ አድርጌ ማውራት ከሱ ነገር ተጠንቀቅ። ሊምከሪ ከሱ ነገር ተጠንቀቅ እንደ ወንድሜ። አሁን እኮ ችግሩ ምንድነው? እሱ ጣየር ስድብ እናንተ የምትሉት ሐዲሱን ወይም ተፍሲሩን ወይንም ደግሞ የማታቆሽሻለሁ ብዙ በቲክቶክ ላይ ብዙ ነገር አይቻለሁ። በል ብዙ ነገር አይቻለሁ። ለምሳሌ እኔ ማለትም እኔ ያው 3 ዓመት ሆነኝ። ታንቋሽሻለህ መሐመድን ትላላችሁ። አንድ አምጡ ቻሌንጅ አድርጉኝ። እንዲህ ብለሃል፣ ግን ሐዲስም ላይ የለም፣ ተፍሲርም ላይ የለም፣ ሲራም ላይ የለም፣ ታሪክም የለም። ይኸው አንተ ግን በመሐመድ ላይ ቀጥፈሃል ብሎ አንድ ቻሌንጅ ያደረገኝ ሰው የለም እስከዛሬ። ኦፕን ቻሌንጅ የሆነ ሰዓት እንደውም ቤቴን ከፍቼ ነቢያችንን የሌለውን ስም አጥፍተሃል ምትሉ ካለ እስቲ መረጃ አንጡ ብዬ ቤቴን ከፍቼ ሁሉ እየጠበቅኩ ነበር የሆነ ሰዓት። አይ እስቲ የለቀቀውን ነገር ሁሉ እስቲ ጥናት አድርግበትና አንድ እስቲ ለምሳሌ ኤግዛምፕል እንውሰድ። እኔ እንደዚህ ብዬ ይኸውልህ እኔ የሰራኋቸውን በዚህ በ3 ዓመት ውስጥ ስለማውቃቸው ይኸው እንዲህ ብዬ እያየኸኝ አንድ ጥቀስ ከምላስ ላይ በፈጠነ ምን ላይ እሰጣለሁ። እኔ ማምጣት ካልቻልኩ መረጃው ማለት ነው ይቅርታ ጠይቃለሁ። ብዙ ሙሐመድ በድንጋይ የሚጠቀሙ ሻርሙጣ ምናምን ብዙ ነገር ስታወራ አይቻለሁ በቲክታክ ላይ። እሺ ሙሐመድ በድንጋይ እንደሚጠርግ ነው? አይ መጥረጉ አይደለም እሱ መጽዳጃ ነው። ይጸዳዳ ችግር የለም። ወይ እና ችግር የለውም አይደለማ። ቆይ ችግር አይደለም። ይሄንኛው ነው ስድብ የመሰለ አይደለም። ያ ሻርሙጣ ምናምን በድንጋይ የሚጠርገው የቄጡን ሽንቱ ሲጠቀም አይሻን ድንጋይ ነቀብኝ የሚለውን ምናምን ብዙ ነገር አይሻን አላልኩም። አቡሬራን ነው ልል የምችለው። አቡሬራ አይሻን ድንጋይ አቀብኝ የሚለው ሰውየው ምናምን ብዙ ነገር ሲታወራ አይቻለሁ። አቡሬራ ነው ድንጋይ የሚያቀብለው። አሁን ቻሌንጅ አድርገኛ ማለት ድንጋይ አምጡልኝ ማለቱ ችግር ነው ብለህ ነው የምታምነው? አይደለም ማቃለል እንደዛ እንደው ለአንተ ራሱ አይደለም ሙሐመድ ይሄን ሁሉ ተከታይ ያለው አይደለም ለአንተ ራሱ አይገባም። ያ ቃል ማለት እኔ አንተን ማለት የለብኝም። እኔ አንተን ብል ራሱ አያምርብኝም። እኔ እየገባኝ አይደለም እያልክ ያለው ምንድን ነው? ግልጽ አድርገልኝ። ድንጋይ ይጠርጋል የሚለውን መናገር የለብኝም። መጥረጉ እኮ ሌላ ነገር ሆኖ ማለት ነው። ይጠቀም ችግር የለም። ችግር ባለበት ቦታ ችግር እንዳለበት ወይ ደግሞ የችግር መላ እንዳለ እኮ ነው የምትወጣ። ታዲያ ምንድን ነው ጥፋቱ? እየገባኝ አይደለም። የችግር ቦታ ተቸግረ የሆነ ችግር ካጋጠመ ማለት ነው እኮ የኔን ጥፋት ምንድን ነው? አሁን ድንጋን የኬሌ አቀብኝ ማለቱ እኮ የዛን ሰው የመጨረሻ መናቁን እኮ ነው የሚያሳየው።
አሁን በጎን ያለው ልጅ ሶፍቲ ስጠኝ የምትለው ከሆነ ወይ ደግሞ አንተ ሶፍቲን ሳትጠይቅ እኔ የፎይ ሶፍቲን ያን ልጅ ይጠይቃል ብል አንተ እጅና እግር እንደሌለ እና በቃ የሰውን ተጠቃሚ አሳይ። እጅና እግር እንደሌለ ቢያሳይ ነው ሶፍቲ ልናቀብሉኝ ማለት ቂጡ መጥረግ። ስለዚህ መሐመድ ንቋቸው ነው ማለት ነው ድንጋይ አቀብሉኝ የሚለው አንተ ንቀህ ነው እንደዛ የምትለው። በእውነት የመናቁ መጨረሻ ነው። በእውነት እውነት እንደ ወንድም ልምከርና ከዛ ነገር ተጠንቀቅ። ምንም አንተ መሐመድን ወደድክም ጠላም መሐመድ ኖሮታል፣ አሳልፎታል። ኦሮሞ ስተርት ምን ይላል መሰለክ? ከጅሩ ከዱ የፋርሱን ከጅሩ አርሱ ዳጅ ይገባል። ኦሮምኛ ይገባል። የሞተውን ማወደስ በህይወት ያለውን ለማናደድ ነው። አሁን አንተ መሐመድን ለመጉዳት ሳይሆን እነኚህን ስንት ቢሊየን እዚህ ምድር ላይ ያለውን ለማናደድ ነው እንጂ መሐመድን እኮ ብትወድም ብትጠላ ምንም አታረጉም። ምንም እና ስለዚህ ማለት የመሐመድ አስተምሮ ሲገለጥ ያናድዳችኋል ማለት ነው አይደለም? አንተ እኮ የሰውን ህሊና የአማኞቹን ህሊና ለማንካት ነው እንደዛ የምታረገው እንጂ እሺ አሁን ግራ ገባኝ እኮ መሐመድን ለመጉዳት አይደለም። ባይር አሁን እኔ ግራ ገባኝ ምን እንደሆነ ታውቃለህ? ችግር ብለህ ያልከውን ጠየቅ አይደለ? ጥያቄ መለስኩልህ፣ ተስማማ። ችግር የለብህም አይደለ? ተቀበልክ። ነገር ግን አንድ መልእክት አለኝ አልከኝና መሐመድ ላይ የምታደርጋቸውን እሱን አቁም አልከኝ አይደለ? እሱን ተው አልከኝ። እሺ ጌታው አልኩ። ጥቀስ እስቲ ስልህ ትሳደባለህ አልከኝ። በ3 ዓመት ውስጥ የተሳደቡት እስቲ መረጃ የሌለው ነገር መሐመድ ያልተናገረው ወይንም ደግሞ ያላለውን ያልኩት ስልህ መሐመድ ቂጡን በድንጋይ ይጠርጋል ብለህ አልከኝ። በድንጋይ ይጥረግ እሱስ መረጃ ይፎይ በድንጋይ መጥረጉን አይደለም እኮ ችግር አጋጥሞት ነው አይደል? ችግር የዛን ችግር መውጫጫን ፈልጎት አይደል? የዛኔ ችግርን የሚወጣበት rakkoo san ittiin bahuudhaaf miin dhagaa ka fayyadame. Miti rakkoo bahuuf manne. Odumaa deemu bishaan isee dhakaanaa fi dijee bar. Lingari እዛ ሰፈር ውሃ ቢኖረው በውሃ ይጠቀም ነበረ። ስትመን ጅራ በር አቡሬራ ወጅን በር bishaan baatee deemaa ture bishaan isee dhakaanaa fi dijee